በአሁኑ ጊዜ እኔ ላይ የሚያተኩሩም ጠላትም የለ። ምክንያቱም የላቸው። እንደዛ ነው። ያኔም እንደው የሚገርም ነው። ለዚህ ብለው ሆን ብለው እዚህ ድረስ መጥተው እሳቸውን ለመግደል ሙከራው ይገርም። ኢሳያስና እንትና አብረው ነው ከሁለቱም ወገን ከኤርትራውም ከትግሬዎቹም ከበዳል ስፖርት እኮ ነው። ግን እንዴት ነው አወቁ? እርስዎ እንዴት አወቁት? እንደዚህ ገዳዮች ተያዙ ነው። ከዛ ሲለበጡ ታወቁ። ምን ያደረጓቸው ግን መጨረሻ ላይ አሰሯቸው? ለቀቋቸው? አብሬ ነበርኩኝ። በአገራችን በአገር እኮ እንትን ኦክቶበር ሲሆን ቡቅ ነው በጣም ትናንትና ነው ያሳየኋቸው። አይተናል። እና በእግራችን እንውጣ ብለን የዛ ጊዜ የለቁን ነበረ። ብዙም አልጠበቀም ነበረ። ነፃነት ነበረ። ከዛ ዛብቻን ሰነድ ወደ ሁላ ሄደናል፣ ርቀናል። መዘጋጃ ቤቱ ድረስ እዛ ድረስ ሄደን ከዛ ስንመለስ አንደኛ በዛ ሙቀት የለበሰው ጃኬት የተሸከመው ቦርሳ ከብዶ ፍግፍ ይላል። ሲያየን ፈገግ አለ። ወዲያውኑ አወቀ። ተመኖች ናቸው አለ። ከዛ ሌላ ኤርትራዊው ግን ከኋላችን ነበር። ቱታ ለብሷል። የጋራጅ ልብስ የሚመስል ቱታ ታቸውን መሸፈኛ ቆፍ አድርገው አንግተዋል መሳሪያቸውን ያስታውቃሉ። እና አጃቢ ከኛ ጋር ነበሩ፣ ፖሊሶች ነበሩ። እነኚህ ሰዎች እንጠረጥራቸዋለን። ትንቢት ፈንጠር እሱ ከመንገዱ ወጣ። ከፍተኛውን ቦታ አመለጠ። ያኛው መጀመሪያ ያየነው ሰውዬ አመለጠ። ሁለተኛው ከኋላ የመጣው ሰውዬ ግን ጀብደኛ ብጤ ነው። ኤርትራው ጀብደኛ ነው። መጣና ከኋላችን ቀደመና ሄደ። ና ገብቶታል። እንደተጣንባቸው እና አጎንብሶ ለማምለጥ ነው ያደረገው ሙከራ፣ ለማጥቃት ሳይሆን። ከዚያ ደግሞ ትእዛዝ ሰጠ። ሄዱ ተከተሏቸው። ናያዟቸው ነው። ተከተሏቸውና በአናግሯቸው በቋንቋቸው፣ ምክንያቱም ሾና ስለማያውቁ ይታወቃሉና የኛ ይሁን እንደሆነ የኛ አገር ሰዎች መሆን አለባቸው። ሄዱና ያናገሩት ብለው ቆም ሲሉት መሳሪያ እንትን ሞከሩ። ክንዱን ብሎ ሲያበቃ መሳሪያውን አስጣሉ። ያወጣውና ሞክሯል። ከዚህ ሲመለስ ከስር ተፈቶ ሲመለስ ኢሳያስ ጀነራል አደረገው። ጀግናቸው ሙከራ ያደረገው ጀግና የእነሱ ታጋይ ነው። እነሱ ታጋይ እኔ ያህል ነበር የሚፈልጉኝ ከዚያ ጋር ነው